عليكم ورحمة الله وبركاته أستاذ الله يطبق ጥያቄ ሴት ልጅ ሀይድ ላይ ሆና በአፕሊኬሽን በስልኳ ቁርአን ማሰማት ወይም ሙራጃአ ማድረግ እንዴት ይታያል የሚል ሴት ልጅ በወር አበባ ሆና ቁርአንን መንካት ይፈቀድላታል ወይ በተለይ ደግሞ በአፕሊኬሽን ሲሆን በሞባይል ላይ ያለው ይሄ እንዴት ይታያል እዚህ ላይ በባለፉት በተከታታይ ብዙ ጊዜ ሁለት ጊዜ ሶስት ጊዜ መልሻለሁ ቢሆንም ጠቅለል አድርጌ እናገራለሁ ያለውን ደግሞ ወደ ኋላ ተመልሳችሁ ታዳምጣላችሁ ኢንሻአላህ ምንድነው ቁርአን መቅራት መጀመሪያ ይፈቀዳል ወር አበባ ለምታይ ሴት ወይስ አይፈቀድም فيه خلاف بين اهل العلم በሊቃውንቶች መካከል ሰፊ ልዩነት አላቸው ولكن الراجح ነገር ግን አመዛኙና ተከክለኛው አወት ትችላለች መቅራቱን ትችላለች አትችልም ከፊሎቹ ውርድ ካለባት ፈታኝ ከሆነች የምትፈተን ከሆነች የምትፈትን ከሆነች አስተማሪ ሆና ማለት ነው እንዲሁም ደግሞ ሙራጃአ አድራጊ ሂፍዝ የሚጠፋባት ከሆነ ትችላለች ከዛ ውጭ ከሆነ ትቆጠባል ነገር ግን የሁለቱም መዛሃብ ጥቅሉና ጭብጡ ዋናው ነገር دليل የለም ما جاء عن رسول الله صلى الله عليه وسلم حديث صحيح صريح بمنع قراءة القرآن للحائض والنفساء لنفاسنا لا حيضنا قرآن مقرات አይቻልም የሚል ነስ ከነብዩ አለይሂ ሰላቱ ወሰለም ግልጽ የሆነ صحيح የሆነ አልመጣም براءة الأصليان تتكموا علماء أصل كل نجد بنبرة يقتلها كل نجد بنصيص أركان لمثال النبي عليه الصلاة والسلام أليست إذا حضت لم تصلي ولم تصم حيد بايس كزي سيت لجي አትጾምም አትሰግድም አይደለም ምን አትጾምም አትሰግድም ብለዋል ይሄው ሃይ ወራ በባላ ያለች ሴት አትሰግድም አትጾምም በጥቅስ ተረጋግጧል ቁርአን አቀራም የሚል ግን አልመጣም የለም ሶሂህም ሶሪህም የለም براءة الاصلية አሉና በዚህ ወሰዱ አንድ ሁለተኛ ቂራአቱ ከተፈቀደላቸው በኋላ ቁርአን መንካት ይችላሉ ወይስ አይችሉም ቁርአን መንካት ይችላሉ ወይስ አይችሉም አይችሉም አሉ ከፊሎቹ ይችላሉ አሉ ከፊሎቹ አይችሉም ያሉት እንደሃሉ لا يمسه الا المطهرون ብሏል ንጹሃኖች እንጂ አይነኩትም ብሏል ስለዚህ لا يمسه አይል ቁርአንን አይነኩትም الا المطهرون الا المتوضئون አው حدث الاصغر የሚሆን አክበሩ የሌለባቸው ጀናብተኛ ያልሆኑ ውዱእ ያልፈቱ እንዲሁም ደግሞ የወር አበባ ላይ ያለሉ እነሱ ናቸው ብለው ፈሰሩ ይሄንን ብለው ተናገሩ እንደዚሁም አላ የመሰል ቁርአን ኢላ ጣሂር ብለው ነብዩ አለይሂ ሰላቱ ወሰለም ለዓምር ኢብኑ ሐዝም ይሄንን መልእክት ልከዋል በዚህ አይነት መልእክት ብለው ይሄንን እንደመረጃ ተጠቀሙ ከፊሎች ይሄ አይደለም ላ የመስሁ ማለት ቁርአን ይሄንን እጃችን ላይ ያለውን ቁርአን አይደለም ላ የመስሁ ላይ ያለውን ኢላ المطهرون ማለት ደግሞ ንጹሆች እንጂ አይነኩትም ነው መላእክቶች ናቸው ሙጠሃር ውዱ አድራጊ ወይንም ደግሞ የዚህ የአካል ንጽህና ቢፈለግ ኖሮ እንዲህ ነበር የሚሆነው አረብያው لا يمسوا الا المتطهرون የተጽዳዱ ውዱ ያላቸው ጀናባ ያልሆኑ ሀይደኛ ያልሆኑ የተጽዳዱ እንጂ መንካት አይችሉም ነበር የሚለው ሙጠሃር ነው ሙጠሃር ማለት በተፈጥሯቸው ንጹህ የሆኑ የአረብያው መዋቅር ይሄ ነው በተፈጥሯቸው ንጹህ የሆኑት እንጂ አይነኩትም ነው የሚለው በተፈጥሮ ንጹህ የሆነ ደግሞ መላእክቶች ናቸው هذا التفسير هو الراجح የሚሉት ይሄ ነው ትክክለኛው ራጅሁ ተፍሲር ስለዚህ እና ይሄ መረጃ ይሆን ማለት ነው አዎ لا يمسل القرآن الا طاهر የሚለው የነብዩ ሐዲስ الا طاهر ማለት الا ሙእሚን ማለት ነው ካፊር እንዳይነኩ አማኝ ነው የተባለው አማኝ ለምን لان المؤمن طاهر المؤمن لا ينجس አይነጀስም ሙእሚን አይነጀስም ولكن مشرك الساكهونه امنته نجاسه ነው እነሱ መንካት የለባቸው انما المشركون نجس ስለዚህ ጧሂር የተባለው አማኝ ለማለት ነው አዎ ውዱ ያለው ሀይደኛ ያልሆነች ማለት አይደለም ብለው መልሰውታል ይሄን አወራጅ ግልጽ ነው ይሄ ፏያለ ከዛም በኋላ እሺ መንካትሳ አያት አይንኩ ተብሏል ይሄው አቀረብን አሉ والصحيح عند الحنابلة جواز مس المصحف للمحدث حنابلة ويزند صحيحنا راجه ሴት ውዱ የሌለው አካል
ሐኢል ማለት በመጋረጃ በጓንት መንካት በልብስ መንካት ይችላል ወይም ደግሞ ተፍሲር መካከል ያለን ቁርአን መቅራት ይችላል ተፍሲር ትልቁ ተፍሲር መካከል ኢብኑ ከቲር ይዘ መካከል በቀይ የሚጻፈው እሱን ብታነብ ችግር የለም ማለት የያዘው ምንድነው ኢብኑ ከቲር ነው ተብሎ ስለሚወሰድ ስለዚህ ችግር የለበትም ብለው በዚህ የወሰዱበት ሁኔታ አለ በጓንት ይጠቀም ነው ይሄን የለው እንደ መረጃ የለውም ይሄም የለው ለምንድን ይሄ ይችን መረጃ ተጠቅመው ነው ይሄ መረጃ ደግሞ ብዙ احتمال የሚገባው ነው አንድ ነገር احتمال ከገባው ደግሞ ቋሚ ደሊል ሆኖ አያገለግልም احتمالን ቀውይ ከመጣው ማለት ነው ስለዚህ የሚከለክል የለም ነው የሚሉት መቅራቱንም መንካቱንም ይሄ ቁርአን እዚህ ሙስሐፉ የምንነካው ይሄ የምንገልጠው ወረቀት የሆነውና አሁን የነገርኳችሁ اما اذا كان في الحاسوب በሐሱብ በኮምፒውተር ማ ከሆነ وفي الجوالات ያለ አፕሊኬሽን ማ ከሆነ ይቻላል ችግር የለውም ይሄ ችግር የለውም يقول الشيخ عبد الرحمن بن ناصر البراكي حفظه الله تعالى كفتوى الدائمة وسط عنده ناتشو عنده هلال يظهر أن الجوال ونحوه من الأجهزة تختلف وجودها في المصحف مجمّر عقنيانيتها كمصحف إلايا بصفتها المقروءة لم يقنيو هي تقول صحفنا لم ناقنيو የሆነ አፕሊኬሽን በብርሃን አማካኝነት በጨረር አማካኝነት የሚመጣው ከውስጥ በኩል የለም መብራት ሲጠፋ እኮ ይጠፋል የለም ስለዚህ ይሄ ይለያል ከሙስሐፉ እንደ ሙስሐፉ አይደለም ብለዋል ስለዚህ አለላቀላሁን የኮምፒውተር ላይና ሞባይል ላይ ያለው አፕሊኬሽን ምንም የሚያጠራጥር አይደለም ይበቃል ይፈቀዳል ችግር የለም ምንም ደሊል ሶሪህ ሶሂህ የለም ግልጽ የሆነ ማስረጃ የለም ነው የሚሉት የመጣውንም ምን ውስጥ ያስገቡታል እንትን ይገባበታል የመጣው ራሱ ማለት ነው እህቲማላቶች ይገቡበታል ነገር ግን እንደ ምክር እንደ ገለጻ أن الورع والاحتياط في الدين والابتعاد عن مسه بحائل للمحدث والحائض خروجا من خلاف أهل العلم كأهل العلم خلاف نسأهن فوابية كرس هايلن أسامر لقرأ عند الترقاقه قال ودو أدرقا تقرأ بقوانت إذا تقرأ የሞባይሉ ራሱ ሞባይሉ ጓንተን ምንም ችግር የለም ማለት ነው ስለዚህ በዚህ መልኩ ነው የምንይዘው والله